አብርሃም እሺ አሁን ከሚስቴ ከልጅ ጋር እየኖርን ያለነው በሰላም በቃ ከሚስቴ ከልጅ ጋር ሆነ ማለት ነው። አንተ ሕክምና እንሂድና ማለት ነው ገና እንደሆንክ ማረጋገጫ ሲሰጡ ከዛ በኋላ ትመጣለህ ወደ ቤት። አልተኛውም እኮ ነው አልታመመም ጤነኛ ነው አልተኛ የተኛ ሰው ምናምን ነው አይደል? ላኪን እንደሚወሰደው እኔ ግን በጣም ከሚስቴ ከልጅ ጋር ሰላም ሆነን እየኖርን ነው። ከሚወጣጡ ሰዎች ነበሩ አሁን የሉም። አንተ አሁን ደህና ነህ አይደለ? በቃ ደህና እንደሆንክ ማለት ነው ማረጋገጫ ይስጡ። ቅድም እንዳልከው እሺ ብለኸኛል። እሱ ደህንነቱን ካወቀ እኔ ካወቅኩኝ ሁላችን ካወቀን እናንተ አታስፈልጉም። ምን አቀለታለሁ እኔ እንጃለሁ። አያስፈልግም። ወረቀት እናምጣለን። ማረጋገጫ ስለሚያስፈልግ ማለት ነው ሕክምና እንሂድ። ከዛ ወረቀቱን አምጥተህ ለእሱ አሰጣታለህ ደህና እንደሆንክ ብቻ አንዴ። እሺ ቢያንስ ወይ ምን ታርገኝ እንድትታከም ብቻ ነው አብርሃም። እኔ ከፈለክ እነሱም አብረው ይምጡ። ያው አብራችሁት ሂዱና ማለት ነው ታክሙ ደህና እንደሆነ ስታረጋግጪ እኔም አልከራከርም ከአንቺ ጋር ተረዳሽ? ደህና እንደሆነ አረጋግጠሽ ተመለሽ። አይ ሰላም መሆናችንንማ በዚህ ልክ እንዲህ እንደሚደብራችሁ አላውቅም ነበር በእውነት። ሩታ ውስጥ ሻቋል እኮ ደህና እንዳልሆነ ልጁ እንዴት እየሆኑ እንዳለ ባለፈው ላይ ድራማ ይሰሩብኛል። እሱ ነው ሜሪ እኮ ለናንቺ ሰላም ስለሆነ ደብሯቸው ነው ማለት ወዳጅ የምትለው ዞሮ ጠላት ነው የሚሆነው እና እንደዛ ነው እየሆናችሁብኛል። ለምንድን ነው አሁን ሰላም አብርሃም የተበሳጨው? ተበሳጭቼ አይደለም እኔ ሁለታችሁ አንድ ላይ እንድትሆኑ ነው የምፈልገው። ደህንነታችሁ ነው የምፈልገው። ግን አንተ ደህና ሆነህ አይደለም ነው የምልህ። ገባህ? አንተ ደህና እንደሆንክ እርግጠኛ ስሆን ችግር የለም አብራችሁ ነው። ግን ያለህበት ሁኔታ ጥሩ አይደለም አብርሃም። ለአንተ ነው ያልታየ። አንተ ያለህበት ሁኔታ ጥሩ አይደለም። ታከም ግድ የለህም። ከአንድ ሁለት ደህና ነኝ እያለ ነው መልስ እኮ እየመለሰልህ ነው። አንተ ነህ ደህና ያለው በላላችሁትን እኮ ነው እያለ ያለው። አንዴ እዛ የሆነ ነገር ታወራለህ፣ አንዴ እዚህኛው ጋር ሌላ ወሬ ታወራለህ። አብርሃም በል ተባልከው ነው እያልክ ያለው። ገባህ? አንተ አይደለም እየተናገርክ ያለው። ኤፍሬም እንዲበል ብሎኝ ነው ሩታ እንዲበል ያለችኝ ነው እያልኩ ያለው።